በአማራ ክልል ሰሜን ወሎ ዞን ሀብሮ ወረዳ ከ50 በላይ የአርሶ አደር መኖሪያ ቤቶች ትናንት በእሳት መቃጠላቸውን በአካባቢው ያለ የተፈጥሮና ሰው ሰራሽ አደጋዎች ገልጿል። በኢትዮጵያ የመጀመሪያው የሆነ የእናት ጡት ወተት ባንክ በሐዋሳ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ውስጥ ተከፍቷል። በዝርዝር እንመለስበታለን። ባለፉት 7 ዓመታት ከ35 በላይ የተዘረፉና የጠፉ የኢትዮጵያ ቅርሶች ወደ ሀገር ተመልሰዋል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። በሌላ ዜና የኤርትራ ማዕከላዊ ባንክ በሀገሪቱ ውስጥ በግለሰቦችና በተቋማት እጅ የሚገኝ ማንኛውም የናቅፋ ጥሬ ገንዘብ በሙሉ እስከ ሐምሌ መጨረሻ ድረስ ወደ ባንክ እንዲገባ በጥብቅ አዟል። ጤና ይስጥልኝ ክቡራንና ክቡራት የቻናሌ ቤተሰቦች፣ ለሰዓቱ ያዘጋጇቸውን አጫጭር ዜናዎች ወደ እናንተ ይዤ ቀርቤያለሁ። እስከ ፍጻሜው ድረስ እንድትከታተሉኝ በአክብሮት እየጠየቁ ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ እና ሼር ማድረግ እንዳይዘነጋ። ወደ ዝርዝር ዜናዎች አልፋለሁ። በአማራ ክልል ሰሜን ወሎ ዞን ሀብሮ ወረዳ ከ50 በላይ የአርሶ አደር መኖሪያ ቤቶች ትናንት በእሳት መቃጠላቸውን በአካባቢው ያለ የተፈጥሮና ሰው ሰራሽ አደጋዎች ገልጿል። የዞኑ አደጋ ስጋት ኮሚሽን ጽሕፈት ቤት በበኩሉ የቃጠሎ አደጋው መድረሱን ከ50 በላይ ቤቶች ተቃጥለዋል የሚል መረጃ መስማቱንና ወደ ቦታው ጉዳዩን የሚያጣራ ቡድን ተዋቅሮ መሄዱን ገልጿል። ወንድሙ ከቀናት በፊት የሞተበት ሐዘን ላይ የተቀመጠና አሁን ቤት የተቃጠለበት ነዋሪ እሳቱ ከየት እንደመጣ አላወቅንም፣ ከፍተኛ ነፋስም ነበር፣ ቤቶቹም አንድ አካባቢ ላይ ነበሩ፣ ከእንስሳት በቀር እህል፣ ልብስ በሙሉ ተቃጥሏል፣ የተረፈ ነገር የለም በማለት ተናግሯል። ወደ 54 ቤቶች ናቸው የተቃጠሉት። ይህ የቆጠርነው ትክክለኛ ቁጥር ነው ያለው ነዋሪው ትናንት ከቀኑ 10 ሰዓት ገደማ ነው ቃጠሎ የደረሰው። እሳቱ በአንድ ቤት ላይ ተነሳ። ለማጥፋት ስንሄድ ነፋሱም አግዞት ሰውን አላስጠጋለ። ወዳውኑም በወዲህ ያሉ ቤቶችን አወደማቸው ነው ያለው። ሌላኛው ቤት የተቃጠለባቸው ነዋሪ በሰጡን ቃል ቃጠሎው የተነሳው ትናንት ከቀኑ 10 ሰዓት ከ20 መሆኑን ገልጸው እንዴት እንደተነሳ አላወቅንም። አንደኛው ቤት ሲነድ ነፋሱ 6 ቤቶችን አሳልፎ እሳቱን 7ኛው ቤት ላይ አሳረፈው፣ ሌሎቹ ላይም ተስፋፋ፣ 54 ቤቶችም አወደመ። ቦታው ገጠር ነው፣ የእሳት አደጋ መኪና አይገባበትም ብለዋል። የሚከሰቱ አደጋዎችን በንቃት የሚከታተሉ አንድ የቦታው ተወላጅ ጉዳዩ በተመለከተ ገለጻም 54 ቤቶች ሙሉ በሙሉ ተቃጥለዋል፣ የ54 አባወራዎች ማለት ነው። ይሄ የተረጋገጠ ቁጥር ነው። በሰው ሕይወት ላይ ግን ጉዳት አልደረሰም ብለዋል። የቤት እንስሳት ለግጦሽ ዱር ተሰማርተው ስለነበር ጉዳት አልደረሰባቸውም ያሉት እኚሁ አካል ነገር ግን በቤቶች ውስጥ የነበሩ እህል፣ ልብስ፣ የቤት ዕቃ ማውጣት አልተቻለም፣ አካባቢው አሁን ምድረ በዳ ሆኗል ሲሉም ተናግረዋል። አመራሮች አስቸኳይ ድጋፍ ለማድረግ እየተንቀሳቀስን ነው የሚል ምላሽ እንደሰጧቸው ገልጸው ቤታቸው የተቃጠለባቸው ሰዎች የሚያሳዝኑ፣ ትልቅ ድጋፍ የሚያስፈልጋቸው ናቸው። አሁን ባለው የኑሮ ውድነት ቀለብና መጠለያ ሲቃጠል ከባድ ነው፣ የዕለት ምግብም ለማግኘት ያስቸግራል ሲሉ አሳሳቢነቱን ገልጸዋል። የሰሜን ወሎ ዞን አደጋ ስጋት ኮሚሽን ጽሕፈት ቤት ኃላፊ አቶ አለሙ ይመር ሀብሩ ላይ በደረሰው የቤቶች ቃጠሎ እየተወያየን ነው፣ ወደ ቦታውም ቲም ሄዷል፣ መንስኤው ምን እንደሆነ ለማረጋገጥ የወደመው የሀብት መጠን ምን ያህል ነው የሚለውን በዝርዝር እየተጠና ነው ብለዋል። ነዋሪዎቹ ከ50 በላይ ቤቶች ተቃጥለዋል ማለታቸውን ስንገልጽላቸው አሁን ከማለት ከአካባቢው የመጣ መረጃ መሆኑን ገልጸው የሚገመተው በእኛ በኩል ይወጣል፣ አሁን በጋራ ሳይገመገም አንገልጽም ነው ያሉት። የሀብሩ ወረዳ አስተዳደር አቶ ሁሴን መሐመድ 53 ቤቶችና አንድ መስጊድ ተቃጥለዋል ብለው ተጎጂዎችን ለመደገፍ የጣምራ አካውንት እንዲከፈት የማድረግ እንቅስቃሴ እየተደረገ መሆኑን ነገ የዞኑ አደጋ ስጋት ረጂ ድርጅቶች ይዞ ወደ ተጎጂዎችም እንደሚያመራ ገልጸዋል። የወረዳው ኮሚኒኬሽን ዛሬ ከሰዓት ባጋራው መረጃ በወረዳው 023 ቀጅማ ቀበሌ ቀሰማ በተባለች ጎጥ 2 ሕፃናት ከአገዳ ክምር አጠገብ እሳት በማያያዝ ሲጫወቱ በተፈጠረ አደጋ ከ53 ቤቶች በላይና በአንድ መስጊድ የቃጠሎ አደጋ ደርሶባቸዋል ሲልም ገልጿል። በሌላ ዜና በኢትዮጵያ የመጀመሪያው የሆነ የእናት ጡት ወተት ባንክ በሐዋሳ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ውስጥ ተከፈተ። ባለፈው ሳምንት ሰኔ 6 2018 ዓ.ም ከሌሎች የሆስፒታሉ ፕሮጀክቶች ጋር በጤና ሚኒስትሯ ዶክተር መቅደስ ዳባ ተመርቆ የተከፈተው ባንኩ የጨቅላ ሕፃናትን ሞት እንደሚቀንስ ተስፋ ተጥሎበታል ተብሏል። ባንኩ ከለጋሽ እናቶች የተሰበሰበ ወተት የደህንነት ሂደቶችን አልፎ የሚጠራቀምበት ሲሆን
ወተቱም በተለያየ ምክንያት ከእናቶቻቸው የጡት ወተት ማግኘት ለማይችሉ ጨቅላ ሕፃናት ያቀርባል። የሐሳቡ አመንጪ በዩኒቨርሲቲ ሆስፒታሉ በጨቅላ ሕፃናት ሰብ ስፔሻሊስት እና የኮሌጁ ዋና ስራ አስፈጻሚ የሆኑት ዶክተር ፍጹም ወልደ ገብርኤል እንደተናገሩት ኢትዮጵያ ለመጀመሪያ ጊዜ በሐዋሳ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ባንኩን በመክፈት ከአፍሪካ 9ኛዋ አገር ሆናለች። በ9ኙ ግዛቶቿ በሰባቱ 20 የሚጠጉ የጡት ወተት ባንኮች ያሏትን ደቡብ አፍሪካና ኬንያን ጨምሮ በዓለም ላይ በርካታ ሀገራት አገልግሎቱን ይሰጣሉ። ዶክተር ፍጹም በሆስፒታሉ ብቸኛ የጨቅላ ሕፃናት ሰብ ስፔሻሊስት ያደረጋቸው ትምህርታቸውን በደቡብ አፍሪካ ኬፕ ታውን አጠናቀው ወደ ሀገራቸው ሲመለሱ የተመለከቱት ችግር ነበር ይህን ባንክ ለማቋቋም ምክንያት የሆናቸው። ዶክተር ፍጹም እንደሚሉት በሆስፒታሉ በተለይ ያለ ቀናቸው የሚወለዱ ጨቅላ ሕፃናት የእናታቸውን ወተት አያገኙም። እናቶችም በተለያየ የጤና እክል ምክንያት ወተት ማመንጨት ሳይችሉ ይቀራሉ። በዚህም ምክንያት ጨቅላ ሕፃናቱ ለረጅም ጊዜ ወተት ሳያገኙ በደም ስር በሚሰጥ ፈሳሽ ብቻ ሕክምና ያገኛሉ። ይህ ግን ለተለያየ ኢንፌክሽን ብሎም ለሞት ይዳርጋቸዋል። ሕፃናቱ ማደግ በሚገባቸው ልክ አያድጉም። ይህንን ለማስቀረት በማለም ነው ዶክተር ፍጹም በደቡብ አፍሪካ የትምህርት ቆይታቸው ያዩትን ተሞክሮ ወደ ሀገራቸው ያመጡት። የዓለም ጤና ድርጅት ከ2 ዓመት በፊት ባወጣው መረጃ በአውሮፓውያኑ 2022 በዓለም 2.3 ሚሊዮን ሕፃናት በተወለዱ በመጀመሪያዎቹ 28 ቀናት ሞተዋል። ይህ ማለት በአንድ ቀን 6500 አዲስ የተወለዱ ሕፃናት ይሞታሉ ማለት ነው። አብዛኞቹ ሞቶች የተመዘገቡት ከሰሃራ በታች ባሉ ሀገራት ሲሆን አዲስ ከሚወለዱ 1000 ሕፃናት 27 ይሞታሉ። ከሞታቸው ምክንያት መካከል ያለ ቀን መወለድ፣ የእናት ጡት ወተት ካለማግኘት እንዲሁም በሌሎች ምክንያቶች በሚመጣ ኢንፌክሽን እና በወሊድ ጊዜ የሚያጋጥም ውስብስብ ችግር መሆኑን ተጠቅሷል። በሌላ ዜና ባለፉት 7 ዓመታት ከ35 በላይ የተዘረፉና የጠፉ የኢትዮጵያ ቅርሶች ወደ ሀገር ተመልሰዋል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት የኢትዮጵያን ታሪካዊ ቅርሶች ለማስመለስ ለመጠገንና ለቱሪዝም ክፍለ ኢኮኖሚ ምሰሶ ለማድረግ ትልቅ ትኩረት ሰጥቶ እየሰራ መሆኑን ገልጸዋል። ጠቅላይ ሚኒስትሩ ባለፉት 7 ዓመታት በተከናወኑ ዲፕሎማሲያዊና ሕጋዊ ጥረቶች የተለያዩ ዘመናት ከሀገር የወጡ የተዘረፉና የጠፉ ከ35 በላይ የኢትዮጵያ ቅርሶች ተመላሽ መደረጋቸውን አስታውቀዋል። ተመላሽ ከተደረጉት ታሪካዊ ቅርሶች መካከል ቀደምት የኢትዮጵያ የቴክኖሎጂ ውጤት የሆነችው የፀሐይ አውሮፕላን፣ ጥንታውያን የቤተ ክርስቲያን መስቀሎችና የተለያዩ ታሪካዊ ንዋየ ቅድሳት እንደሚገኙበት ጠቅላይ ሚኒስትሩ ጠቁመዋል። ቅርሶችን እኛ የምናስመልስና የምንጠብቅ እንጂ የምናፈርስ አይደለንም ያሉት ጠቅላይ ሚኒስትሩ መንግስት ቅርሶችን እንደ ዕዳ ከማየት ይልቅ እንደ ሀገር ሀብትና የገቢ ምንጭ የማየት ፖሊሲ እየተከተለ መሆኑን አብራርተዋል። በተጨማሪም በአሁኑ ወቅት በውጭ ሀገር የሚገኙ ሌሎች ቀሪ ቅርሶችን ለማስመለስ ሰፊ ንግግርና ድርድር እየተደረገ መሆኑን ጠቁመዋል። ከእነዚህም መካከል የግርማዊ ቀዳማዊ ኃይለ ሥላሴ መቀመጫ የነበረው እጅግ ውብና ታሪካዊ ዙፋን ወይም ወንበር በቅርቡ ወደ ሀገር ቤት እንደሚመለስ ጠቅላይ ሚኒስትር አብይ አረጋግጠዋል። መንግስት የነበሩትን ቅርሶች ከማስመለስ ባለፈ በአክሱም፣ በላሊበላ፣ በፋሲል ገቢ፣ በአባ ጅፋር ቤተ መንግስትና በጀጎል ግንብ የተከናወኑ የእድሳትና የጥገና ስራዎች ቅርሶቹን ለቀጣዩ ትውልድ ለማሻገር በሚያስችል ጥንቃቄ እየተከናወኑ መሆኑን በገለጻቸው ወቅት አንስተዋል። በመጨረሻም የኤርትራ ማዕከላዊ ባንክ በአገሪቱ ውስጥ በግለሰቦችና በተቋማት እጅ የሚገኝ ማንኛውም የናቅፋ ጥሬ ገንዘብ በሙሉ እስከ ሐምሌ መጨረሻ ድረስ ወደ ባንክ እንዲገባ በጥብቅ አዟል። የባንክ ሂሳብ የሌላቸው ዜጎች አዲስ አካውንት ለመክፈት ገንዘባቸውን ማስቀመጥ ይኖርባቸዋል። ከተቀመጠው የጊዜ ገደብ ውጪ ጥሬ ገንዘብን በይዞታ ስር ማቆየት ሕገወጥ መሆኑ ተገልጿል። መመሪያውን በማያከብሩ አካላት ላይ ጥብቅ ሕጋዊ እርምጃ እንደሚወስድ ማዕከላዊ ባንኩ ቢያስጠነቅቅም የሚወሰደው እርምጃ ምን እንደሆነ ግን አልገለጸም። ይህ ውሳኔ መንግስት በምጣኔ ሀብትና በገንዘብ ዝውውር ላይ ለአስርታት ሲያካሂድ የቆየው ጥብቅ ቁጥጥር አካል ነው። ከ10 ዓመት በፊት በተደረገው የገንዘብ ለውጥ ጀምሮ ማንኛውም ዜጋ ከባንክ ሂሳቡ በወር ማውጣት የሚችለው የገንዘብ መጠን 5000 ናቅፋ ብቻ ሆኖ እንዲገደብ ተደርጓል። እንደ ሰርግ ላሉ ከፍተኛ ወጪዎች ከተፈቀደው ገደብ በላይ ገንዘብ ለማውጣት ለአካባቢ ባለስልጣናት የፈቃድ ደብዳቤ ማግኘት ግድ ይላል። ይህ አሰራር በሰዎች የዕለት ተዕለት ሕይወትና በንግድ እንቅስቃሴ ላይ ከፍተኛ ተጽዕኖ ማሳደሩን የምጣኔ ሀብት ባለሙያዎች ይናገራሉ።
አጠቃላይ አዲሱ መመሪያ ባለፉት ዓመታት በሰዎች እጅ የተጠራቀመውን ገንዘብ ወደ መንግስት መዋቅር ለመመለስ ያለመ ነው። ኤርትራ ጥብቅ የባንክ ቁጥጥር ካለባቸው ሀገራት አንዷ ስትሆን ዘመናዊ አሰራር ባለመኖሩ አብዛኛው ግብይት አሁንም በጥሬ ገንዘብ ይከናወናል ብለዋል። መረጃው የቢቢሲ ነው። ክቡራንና ክቡራት የቻናል ቤተሰቦች ለሰዓቱ ያዘጋጀውላችሁ አጫጭር ዘገባዎች እስካሁን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እያመሰገንኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ እና ሼር በማድረግ እንድታበረታቱን በአክብሮት እንጠይቃለን። መልካም ቀን ይሁንላችሁ ተመኘን። ሰላም ለሀገራችን፣ ሰላም ለሕዝባችን።